ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ቤተሰብ የሆናችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ዛሬ አንድ ርዕስ ይዤላችሁ መጥቻለሁ። ከሁሉ በፊት ራስን ምረጥ የሚል በዚህ ሀሳብ ትንሽ ልበላችሁ። አንዳንድ ጊዜ ራስን መምረጥ ራስ ወዳድነት አይደለም። ራስን መውደድ፣ ራስን ማክበር እና የራስን ሰላም መጠበቅ ነው። ለሰዎች ሁሉ ደስታ ስትል ራስን ልብ ማሳመም የለብህም። ለሌላ ሰው ስትል ራስን ማጣት ፍቅር አይደለም፣ ራስን መርሳት ነው። ሰው መውደድ ትችላለህ፣ ለሱም ለሌላ ሰው መታገል ትችላለህ። ግን ያ ሰው ሰላምህን፣ ክብርህንና የልብህን ዋጋ እስከሚያጠፋህ ድረስ መቆየት የለብህም። አንዳንድ ሰዎች በሕይወታችን የሚመጡት ለዘላለም ሊቆዩ አይደለም። አንዳንዶቹ ትምህርት ሊሆኑን ይመጣሉ። አንዳንዶቹ ደግሞ የራሳችንን ዋጋ እንድንረዳ ሊያስተምሩን ይመጣሉ። ስለዚህ የሄደን ሰው ሁሉ ለማሳመን መሮጥ፣ አንዳንድ መሄድ ላንተ የተሰጠ ነፃነት ነው። ብዙ ጊዜ በሕይወትህ እያለ ሰላም ለማይሰጥ ሰው አብሮክ እያለ ላንተ ለሚያስብ፣ ለማይጨነቅ፣ ጊዜ ለማይሰጥ፣ ቦታ ላሌለው ሰው ጋር ለመቆየት ራስን መስበር አያስፈልግም። ደጋግመህ ይቅር እየተመለከትክ ተመሳሳይ ህመም እየተቀበልክ ከሆነ የምትወደውን ሰው ሳይሆን የራስን ልብ መምረጥ ያለብህ ጊዜ ነው። እኔ ከእንግዲህ የሚያሳምመኝ ሰው ራሴን አልመርጥም። የሚያሳምመኝን ሰው አልፈልግም። ለኔ ቦታ ያሌለው፣ ለኔ የማያስብለት፣ የማያከብረኝ፣ ቦታ ላሌለኝ ሰው ሁሉ ቦታ የለኝም በማለት ለራሳችን ጊዜ መስጠት ይኖርብናል። ለኔ ሰላሜ ከምንም ከማንም በላይ ነው ብለን ምናስብ ከሆነ ሰላሜን ከማንም ጋር ማወዳደር አይኖርብኝም። ምናልባት ዛሬ ብቸኝነት ይሰማኝ ይሆናል። ምናልባት ያለፈው ትዝታ አሁንም ያሳምመኝ ይሆናል። ምናልባት ሌሊት ላይ ማንም ሳያውቅ ማንም ሳይሰማ እምባዬ ይፈስ ይሆናል። ግን ያ ሁሉ ማለት ወደ ተመሳሳይ ህመም መመለስ አለብኝ ማለት አይደለም። እምባዬ የድክመቴ ምልክት አይደለም፣ ልቤ እየተጎዳ የሚያሳይ ምልክት ነው። እና የተጎዳ ልብ በጊዜ ይፈወሳል። ዛሬ የሚያሳምመኝ ነገር ነገ የጥንካሬ ምንጭ ሊሆን ይችላል ብዬ ለራሴ በጠንካራ ልብ ማሰብ፣ መናገር ይኖርብኛል። እኔ የማይገባኝን ፍቅር ከመለመን ይልቅ ብቻዬን መሆን እመርጣለሁ። የማይሰማኝን ሰው፣ የማይረዳኝን ሰው ጋር ከመድከም ይልቅ ዝምታን እመርጣለሁ። የማያውቀኝ ሰው ለማስረዳት ይሁን ስለ ራሴ ማብራራት ጊዜ መፍጀት አይኖርብኝም። ከመሞከር ይልቅ ራሴን ማውጣት ይኖርብኛል። ምክንያቱም እኔ ዋጋ አለኝ፣ እኔ ክብር ይገባኛል፣ እኔ እውነተኛ ፍቅር ይገባኛል፣ እኔም የልብ ሰላም ይገባኛል። እኔ ያለ ሁኔታ ከሁሉም በላይ መከበር፣ ማክበር እፈልጋለሁ። ስለዚህ
ከዛሬ ጀምሮ ራሴን ከሁሉ በፊት እመርጣለሁ። የሚወደኝን እወዳለሁ፣ የሚያከብረኝን አከብራለሁ። ግን የሚጎዳኝን ለመያዝ ራሴን አልሰብርም። አንድ ቀን ወደ ኋላ ተመልሼ ስመለከት ለምን ተውኩት አልልም። ለምን ራሴን ቶሎ አልመረጥኩም እላለሁ። ምክንያቱም በመጨረሻ ቁጭ ብለን ወደ ራሳችን ስንመለከት፣ ከራሳችን ጋር ስንነጋገር ራሳችንን እናገኘዋለን። እኔ ማን ነኝ? የት ነበርኩ? በማለት ለራሳችን ጥያቄ እንጠይቃለን። ወደ ራሳችን ስንመለስ ብዙ ለራሳችን የምናደርገው የምንሰጠው ነገር ይኖራል። ራስን መምረጥ፣ ራስን መውደድ፣ ራስን ማክበር ሰላምን መጠበቅ ነውና አንተን ማጣት የሌለው ሰው ማግኘት አይደለም፣ ራስን ማግኘት እንጂ። አንዳንድ ጊዜ ህይወት እያፈረሰችን አይደለም እየገነባችን እንጂ። ምክንያቱም ጥንካሬ በምቾት ውስጥ ይመጣል፣ ትዕግስት በችግር ውስጥ ይገነባል፣ ብልህነት ከስህተት ይመጣል፣ በራስ መተማመንም አስቸጋሪ ጊዜዎችን ከማለፍ በኋላ የሚመጣ ነገር ነው። ስለዚህ ዛሬ መጠንከር፣ ራስን መሆን ያስፈልገናል። ስለተከታተላችሁኝ እጅግ በጣም ከልብ አመሰግናለሁ።